በዚች ሰላት ውስጥ ያለውን ደስታ የሞከረው እንጂ ማንም የሚያውቅ የለም። የትኛዋ ሰላት ብትሆን ነው? በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በአንዳችሁ ራስ መጨረሻ እሱ በተኛ ጊዜ ሸይጣን 3 ቋጠሮን ይቋጥራል አሉ። ልብ በሉ፣ በእያንዳንዱ ቋጠሮ ላይ ረጅም ሌሊት አለ ተኛ ይለዋል። ተነስቶ አላህን ካስታወሰ ረሱል ሰለላሁ ዐለይሂ ወሰለም አንድ ሙእምን ከእንቅልፉ ከተነሳ በኋላ ይህንን ዚክር እንዲል አዘዋል። አልሐምዱሊላሂ አለዚ አሕያና በዕደማ አማተና ወኢለይሂ ኑሹር። ለአላህ ምስጋና ይገባው ያ እንድንሞት ካደረገን በኋላ ሕያው ላደረገን። ተነስቶ አላህን ካስታወሰ በዚህ መልኩ ሌሎችም ዚክሮች አሉ። እንሐለት ዑቅዳ፣ የመጀመሪያዋ ቋጠሮ ትፈታለች አሉ። ወኢን ተወዳአ፣ ውዱእ ካደረገ ሁለተኛዋ ቋጠሮ ትፈታለች አሉ። አሁን እዚህ ጋር ልብ በሉ፣ ለሰላት ለመነሳት ሲል ከእንቅልፉ ጋር የሚታገለው ትግልና ከተነሳ በኋላ ውዱእ ለማድረግ የሚታገለው ትግል አንድ አይደለም፣ ይለያያሉ ሁለቱ። ልክ ሲነሳ አንዱ ሲፈታ ሰውነቱ ቅልል ይለዋል። ይሄ በሁላችን የሚያጋጥም ነገር ነው። የሞከረው ያውቀዋል። ወኢን ሰላ፣ በስተመጨረሻ ውዱእ አድርጎ ከሰገደ ሶስተኛዋ ቋጠሮ ትፈታለች አሉ። ከዛም ንቁና መልካም ነፍስ የያዘ ይሆናል ይህ ሰው። ይሄ ማለት ምን ማለት ነው? ቀኑን ደስተኛ ሆኖ ያሳልፋል። ጭቅጭቅ የለ፣ ንትርክ የለ፣ ንዝንዝ የለ፣ ዱካክ የለ። ሱብሃንአላህ፣ ሞክሩት ያ አኽዋን። ካልሆነ ግን መጥፎ ነፍስ የያዘና ሰነፍ ይሆናል። ስንፍና ይጫጫነዋል። ይህ ሰው የሚያሳልፈው ቀን ሐሳብ ይወረዋል። ንዝንዝ ነው፣ ጭቅጭቅ ነው፣ ስንፍና ይጫጫነዋል። ቀላል የሆነ ነገር ከባድ ሆኖ ይታየዋል። አያችሁ፣ ልዩነቱ ይሄ ነው። ስለዚህ በቀነ ደስታን ከፈለክ፣ ሰላምን ከፈለክ፣ እርጋታን ከፈለክ ሰላተል ፈጅርን ወቅቱን ጠብቀ ስገድ። ወንድ ኮንክ በጀማዓ፣ ሴት ኮንሽ ቤትሽ ወቅቱን ጠብቀሽ መስገጃሽ ላይ ስገጂ። ሞክሩት። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።